ሰላም ሰላም ጤና ይስጥልኝ እንደምን አላችሁ ውድ የፕሮግራማችን ተከታታዮች ዛሬ ይዘላችሁ የመጣነው ርዕስ ምናልባትም በሀገራችን ኢትዮጵያ እያንዳንዱ ቤት ውስጥ ያለ ወይ እኛን ወይ ደግሞ የምንወደውን የቤተሰባችንን አባል እያሰቃየ ያለ የጤና እክል ነው። እርሱም የጨጓራ በሽታ ወይም ጋስትራይተስ የሚባል ነው። ምግብ በበላን ቁጥር ሆዳችንን ይነፋናል፣ ደረታችን አካባቢ የመለብለብ ስሜት ይሰማናል። ማቅለሽለሽና የምግብ ፍላጎት ማጣትስ አስቸግሯችኋል? እንግዲያውስ ይህ ፕሮግራም የተዘጋጀው ለእናንተ ነው። ብዙዎቻችን የጨጓራ በሽታን እንደ ቀላል ነገር እናየዋለን። ትንሽ ታሞ ይተወኛል ብለን በዘፈቀደ የህመም ማስታገሻ እንወጣለን። ነገር ግን የጨጓራ ህመም ተገቢውን ሕክምና ካላገኘ ወደ የከፋ የጨጓራ ቁስለት፣ አልሰር፣ አልፎ ተርፎም ወደ ጨጓራ ካንሰር ሊቀየር እንደሚችል ያውቃሉ? ዛሬ በዝርዝር የምናየው የጨጓራ በሽታ በትክክል ምንድን ነው? በምን ምክንያት ይከሰታል? ባክቴሪያ ወይስ አመጋገብ? ምልክቶቹ ምንድን ናቸው? ከሁሉም በላይ ደግሞ በቤት ውስጥ በሚዘጋጁ የተፈጥሮ ሕክምናዎች እና በአኗኗር ዘይቤ ለውጥ እንዴት መዳን እንችላለን የሚለውን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ለዓመታት ያሰቃያችሁን የጨጓራ ህመም እንዴት መቆጣጠር እንደምትችሉ ወሳኝ ቁልፍ ታገኛላችሁ። አብራችሁን ቆዩ። የጨጓራ በሽታ ምንነትና አይነቶች አንደርስታንዲንግ ጋስትራይተስ። እስቲ መጀመሪያ ስለ በሽታው ምንነት እንረዳ። ጨጓራችን ምግቡን ለመፍጨት አሲድ እንደሚያመነጭ ይታወቃል። ይህ አሲድ ሃይድሮክሎሪክ አሲድ በጣም ጠንካራ ከመሆኑ የተነሳ ብረት እንኳን ማቅለጥ ይችላል። ታዲያ ጨጓራችን ራሱ በዚህ አሲድ ለምን አይበላም ብለን ልንጠይቅ እንችላለን። መልሱ ፈጣሪ ሲፈጥረን የጨጓራችንን ውስጠኛው ግድግዳ ስቶማክ ላይኒንግ ጠንካራ በሆነ ሙኮሳ በሚባል ሽፋን እንዲጠበቅ አድርጎ ነው። የጨጓራ በሽታ የምንለው ይህ የጨጓራ መከላከያ ሽፋን በተለያየ ምክንያት ሲቃጠል፣ ሲሸረሸር ወይም ሲቆጣ ነው። የጨጓራ ህመም በሁለት ይከፈላል። አጣዳፊ ወይም አኪዩት ጋስትራይተስ፣ ይህ ድንገት የሚከሰትና ጠንካራ ህመም ያለው ሲሆን በምግብ መመረዝም ወይም በአልኮሆል ሊከሰት ይችላል። ስር የሰደደ ወይም ክሮኒክ ጋስትራይተስ፣ ይህ ደግሞ ቀስ በቀስ እየዳበረ የሚሄድ ለረጅም ጊዜ የሚቆይ የህመም አይነት ነው። ብዙ ኢትዮጵያውያን ላይ የሚታየው ይህኛው አይነት ነው። ዋና ዋና መንስኤዎች ኮዝስ። ይህ በሽታ ዝም ብሎ አይመጣም። መንስኤዎቹን ካወቅን ግማሽ ህክምናውን አገኘን ማለት ነው። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ ሄሊኮባክተር ፓይሎሪ። ይህ ባክቴሪያ ለብዙ የጨጓራ ህመሞች ዋና ተጠያቂ ነው። በቆሻሻ ውሃ ወይም በምግብ አማካኝነት ወደ ሆዳችን ይገባና የጨጓራን ግድግዳ መብላት ይጀምራል። አብዛኛው የህብረተሰባችን ክፍል ይህ ባክቴሪያ አለበት። ሁለተኛ፣ የህመም ማስታገሻ መድኃኒቶች ፔንኪለርስ እንደ አስፒሪን፣ አይቡፕሮፌን እና ዲክሎፊናክ ያሉ መድኃኒቶችን ለራስ ምታት ወይም ለሌላ ህመም ብለን በተደጋጋሚ የምንወስድ ከሆነ የጨጓራን የመከላከል አቅም ያዳክሙታል። ጨጓራችሁ እያመማችሁ የህመም ማስታገሻ መውሰድ እሳት ላይ ቤንዚን ማርከፍከፍ ነው። አመጋገብና ልማድ ከፍተኛ ቅመምና በርበሬ ያላቸው ምግቦች፣ አልኮሆል መጠጣት። አልኮሆል የጨጓራን ግድግዳ ይሸረሽራል። ሲጋራ ማጨሽ፣ ቡና በባዶ ሆድ መጠጣት። ጭንቀት ስትሬስ፣ ይህ በጣም ወሳኝ ነው። ስንጨነቅ ሰውነታችን አሲድ በብዛት ያመርታል። ሆዴን ባዶ አደረገው የምንለው ለዚህ ነው። ጭንቀትና የጨጓራ ህመም የቅርብ ጓደኞች ናቸው። የህመሙ ምልክቶች ሲምፕተምስ። ሁሉም ሆድ ህመም ጨጓራ አይደለም። የጨጓራ በሽታ መሆኑን በምን እናውቃለን? የሆድ መለብለብ ወይም ካር፣ በተለይ የበላይኛው ሆድ ክፍል ላይ የሚሰማ ማቃተል ስሜት፣ ማቅለሽለሽና ማስተምለስ። አንዳንዴም ደግሞ የምስር ቀየም ወይም ቡና የሚመስል ትውከት ሊኖር ይችላል። የሆድ መነፋት፣ ትንሽ እንደበላን ሆዳችን የመተወር ስሜት መሰማት። የምግብ ፍላጎት ማጣት። ጥቁር አይነ ምድር፣ ይህ የጨጓራ ቁስለት መፈጠሩንና መድማት መጀመሩን ሊያመላክት ስለሚችል በፍጥነት ሐኪም ማማከር ያስፈልጋል። የቤት ውስጥ መፍትሄዎች ሆም ሬሜዲስ። አሁን ወደ ዋናው ክፍል እንምጣ። መድኃኒት መውሰድ አስፈላጊ ነው፣ ነገር ግን በጎንያት ጉዳት ነፃ በሆነ መንገድ በኩሽናችን ውስጥ በሚገኙ ተፈጥሯዊ ግብአቶች ጨጓራችንን እንዴት ማከም እንችላለን የሚለውን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ለዓመታት ያሰቃያችሁን የጨጓራ ህመም እንዴት መቆጣጠር እንደምትችሉ ወሳኝ ቁልፍ ታገኛላችሁ። አብራችሁን ቆዩ። የጨጓራ በሽታ ምንነትና አይነቶች አንደርስታንዲንግ ጋስትራይተስ።
እስቲ መጀመሪያ ስለ በሽታው ምንነት እንረዳ። ጨጓራችን ምግቡን ለመፍጨት አሲድ እንደሚያመነጭ ይታወቃል። ይህ አሲድ ሃይድሮክሎሪክ አሲድ በጣም ጠንካራ ከመሆኑ የተነሳ ብረት እንኳን ማቅለጥ ይችላል። ታዲያ ጨጓራችን ራሱ በዚህ አሲድ ለምን አይበላም ብለን ልንጠይቅ እንችላለን። መልሱ ፈጣሪ ሲፈጥረን የጨጓራችንን ውስጠኛው ግድግዳ ስቶማክ ላይኒንግ ጠንካራ በሆነ ሙኮሳ በሚባል ሽፋን እንዲጠበቅ አድርጎ ነው። የጨጓራ በሽታ የምንለው ይህ የጨጓራ መከላከያ ሽፋን በተለያየ ምክንያት ሲቃጠል፣ ሲሸረሸር ወይም ሲቆጣ ነው። ውሃ ሳትቀላቀሉ ወይም በትንሽ ውሃ ብቻ አድርጋችሁ ጠዋት በባዶ ሆድ 1 ኩባያ ጠጡ። ሽታው ትንሽ ሊከብድ ይችላል፣ ግን ውጤቱ አስደናቂ ነው። ለ1 ሳምንት ሞክሩት። 3. ማርና ጥቁር አዝሙድ። ማር በተፈጥሮ ጸረ ባክቴሪያ ነው። ጥቁር አዝሙድ ደግሞ ለሁሉም በሽታ መፍትሄ ነው። አጠቃቀም: 1 የሾርባ ማንኪያ ንጹህ ማር ላይ ትንሽ የጥቁር አዝሙድ ዱቄት ነስንሱበት። ጠዋት በባዶ ሆድ ላሱት። ይህ የኤች ፓይሎሪ ባክቴሪያን ለማጥፋት ይረዳል። 4. ዝንጅብል። በጥንቃቄ ዝንጅብል ጸረ ኢንፍላሜሽን ነው። የጨጓራ መቆጣትን ይቀንሳል፣ ነገር ግን ለሁሉም ሰው አይስማማም። አጠቃቀም: ትንሽ ዝንጅብል ቀቅላችሁ ወይም አይንካችሁ ውጠው። ማቅለሽለሽን ያስቆማል። ማሳሰቢያ: ዝንጅብል ሲበላ የሚያቃጥላችሁ ከሆነ ተዉት። 5. እርጎ፣ ዮገርት ወይም ፕሮባዮቲክስ። ጨጓራችን ውስጥ ጥሩና መጥፎ ባክቴሪያዎች አሉ። ኤች ፓይሎሪ ሲበዛ ጥሩዎቹን ያጠፋቸዋል። እርጎ ደግሞ ፕሮባዮቲክስ ወይም ጥሩ ባክቴሪያዎችን ስለያዘ የጨጓራን ሚዛን ይጠብቃል። በየቀኑ 1 ኩባያ እርጎ መመገብ ለጨጓራ ጤንነት ወሳኝ ነው። የአመጋገብ ስርዓትና መወገድ ያለባቸው ዳየት ፕላን ኤንድ ሪስትሪክሽንስ። መድኃኒት እየወሰዳችሁ ወይም የቤት ውስጥ ሕክምና እያደረጋችሁ ነገር ግን አመጋገባችሁ ካልተስተካከለ ውሃ በወንፊት እንደ መቅዳት ነው። ጨጓራ የሚወደው ስርዓት ነው። መወገድ ያለባቸው the red list። በርበሬና ቅመማ ቅመም ለጊዜውም ቢሆን መቀነስ ወይም ማቆም አለባችሁ። የተጠበሱ ምግቦች፣ ድንች ጥብስ፣ ስጋ ጥብስ እና ዘይት የተጠጡ ምግቦች በጨጓራ ውስጥ ለመፈጨት ጊዜ ስለሚወስዱ አሲድ እንዲጠራከም ያደርጋሉ። ቡናና ሻይ፣ በተለይ በባዶ ሆድ ካፌን መውሰድ አሲድን ያነቀለቅላል። አልኮልና ሶዳ ሶፍት ድሪንክስ፣ ጋዝ ያላቸው መጠጦች ሆድን ይነፋሉ፣ አሲድንም ይጨምራሉ። ኮምጣጣ ፍራፍሬዎች እንደ ሎሚ፣ ብርቱካን እና ወይን የመሳሰሉት አሲዳማ ስለሆኑ ለተወሰነ ጊዜ ማቆም ያስፈልጋል። መከተል ያለበት የአመጋገብ ዘይቤ ትንሽ በትንሹ መብላት፣ በቀን 3 ጊዜ እስኪወጠር ከመብላት በቀን 5 ወይም 6 ጊዜ በትንሽ በትንሹ መብላት። ይህም ጨጓራ እንዳይጨናነቅ ይረዳል። በደንብ ማኘክ፣ ምግብን በደንብ ሳናኝ መዋተት ለጨጓራ ተጨማሪ ሥራ መስጠት ነው። የመጨረሻ ሰዓት ከመተኛታችን ከ2 ወይም 3 ሰዓት በፊት እራት መብላት አለብን። በልቶ ወዲያው መተኛት አሲዱ ወደ ላይ ወደ ጎሮሮ እንዲመለስ አሲድ ሪፍሌክስ ያደርጋል። ውሃ መጠጣት፣ በቀን ቢያንስ 2 ሊትር ውሃ መጠጣት። ነገር ግን ምግብ እየበላን ውሃ መምጠት የምግብ መፈጀትን ሊያዘገይ ስለሚችል ከምግብ በፊት ወይም ከምግብ በኋላ ቢሆን ይመረጣል። የአኗኗር ዘይቤ ለውጥ ለሚጠበቁት ከምግብ ባሻገር ሌሎች ልማዶቻችንስ? 1. ጭንቀትን ማስተዳደር። ቅድም እንዳልኩት ጨጓራና አእምሮ ይገናኛሉ። ጭንቀት ሲሰማችሁ በረዥም መተነፈስ፣ የእግር መንጓዝ ማድረግ ወይም ሙዚቃ ማዳመጥ። ጭንቀትን መቀነስ ማለት የአሲድ መመረትን መቀነስ ማለት ነው። 2. የእንቅልፍ አቀማመጥ። ማታ ማታ ቃር ያስቸግራችሁ ከሆነ ትራሳችሁን ከፍ ማድረግ መልካም ነው። እንዲሁም በግራ ጎን መተኛት የጨጓራ አሲድ ወደ ጎሮሮ እንዳይመጣ ይረዳል። 3. ክብደት መቀነስ። ከመጠን አለፈ ውፍረት በጨጓራ ላይ ጫና ስለሚፈጥር ክብደትን ማስተካከል ለጨጓራ ጤንነት ይጠቅማል። ስለ ጨጓራ የሚነገሩ የተሳሳቱ እምነቶች። በህብረተሰባችን ስለ ጨጓራ የሚነገሩ ብዙ የተሳሳቱ ነገሮች አሉ። እስቲ አንዳንዶቹን እናጥራ። ማይዝ፣ ወተት መጠጣት ለጨጓራ መድኃኒት ነው። እውነት፣ ወተት ስንጠጣ ለጊዜው የማቃጠሉን ስሜት ሊያስታግስ ይችላል።
ነገር ግን ወተት ውስጥ ካልሲየምና ፕሮቲን ስላለ ጨጓራ ይህንን ለመፍጨት የበለጠ አሲድ ያመርታል። ስለዚህ ከጥቂት ቆይታ በኋላ ህመሙን ሊያባስሰው ይችላል። እርጎ ይሻላል። ማይዝ ጨጓራ የሚመጣው በርበሬ በመብላት ብቻ ነው። እውነት፣ በርበሬ ህመሙን ያባስሰዋል እንጂ ዋናው ምክንያት ሊሆን አይችልም። ባክቴሪያ ወይም ጭንቀት ዋና ምክንያቶች ሊሆኑ ይችላሉ። መቼ ነው ወደ ሐኪም መሄድ ያለብን? ውድ ተመልካቾቼ፣ እነዚህ የቤት ውስጥ ህክምናዎች ለአብዛኛው ቀላልና መካከለኛ የጨጓራ ህመም ፍቱን ናቸው። ነገር ግን ምልክቶቹ የዚህ በታች የተዘረዘሩት ከሆኑ ሐኪም ማማከር ግድ ይላል። ህመሙ ከ1 ሳምንት በላይ ከቆየና እየባሰ ሲሄድ፣ ደም የተቀላቀለበት ትፍኪያት ካለ፣ ሰጋራችሁ በጣም ጥቁር ከሆነ፣ ይህ የውስጥ መድማት ምልክት ነው። ምክንያት የሌለው የክብደት መቀነስ ካለ፣ በሆስፒታል የሚደረገው ህክምና የኤች ፓይሎሪ ባክቴሪያን ለማጥፋት የሚሰጡ አንቲባዮቲክሶች እና አሲድን የሚቀንሱ መድኃኒቶች ናቸው። ሐኪም ሳታማክሩ ፋርማሲ ገብቶ መድኃኒት መግዛት ግን አይመከርም። ለባለጉዳዮቹ ለሚሆነው 24 ሰዓት የድርጊት መርሃ ግብር ፕሮግራማችንን ከማጠናቀቃችን በፊት ዛሬውኑ መጀመር እንድትችሉ አንድ ቀላል የ24 ሰዓት የጨጓራ ፈውስ ፕላን ልስጣችሁ። እስክርቢጦና ወረቀት ያዙ። ጠዋት ከቁርስ በፊት 1 ብርጭቆ ሞቅ ውሃ ጠጡ። ከዛም የድንች ጭማቂ ወይም ጎመን ጭማቂ ግማሽ ብርጭቆ ውሰዱ። ቁርስ ቀለል ያለ ዘይት የሌለው፣ ለምሳሌ ገንጀው ወይም ቂጣ በሻይ ያለ ወተት። መክሰስ 4 ሰዓት ሙዝ ወይም አፕል። ሙዝ የጨጓራን ግድል ያብለሳል። ምሳ የተቀለለ ድንች ወይም አትክልት በብዛት ያለው ምግብ፣ በርበሬ የሌለው አልጫወት። ከሰዓት እርጎ 1 ኩባያ። እራት ከምሽቱ 1 ወይም 2 ሰዓት በፊት ቀለል ያለ ሾርባ። ከመተኛት በፊት ጭንቀትን ለማስወገድ መጽሐፍ ማንበብ ወይም ቀለል ያለ እንቅስቃሴ ማድረግ። ይህንን ፕላን ለ2 ሳምንት ብቻ ሞክሩት። ለውጡን በራሳችሁ ታዩታላችሁ። ማጠቃለያ፣ ጨጓራ በሽታ አሰልጭና ሕይወትን የሚያቀጭል በሽታ ነው። ከሰውነት ወላጅ ከበሽታ ጨጓራ ይባላል አይደል? ምክንያቱም አብሮን ስለሚኖር ነው። ነገር ግን ይህ ማለት መፍትሄ የለውም ማለት አይደለም። ዛሬ ያየናቸውን ነጥቦች እስቲ እንልክላቸው። ተፈጥሯዊ ህክምናዎች እንደ ድንች ጭማቂና ጎመን ጭማቂ መጠቀም፣ የአመጋገብ ስርዓታችንን ማስተካከል፣ ቅመም መቀነስ፣ በሰዓቱ መብላት፣ ጭንቀትን ማስወገድ። ጤናችሁ በእጃችሁ ነው። ዛሬ የምትወስዱት እርምጃ የነገ ጤናችሁን ይወስናል። ጨጓራችሁን ውደዱት፣ ተንከባከቡት፣ እርሱም በሰላም ያኖራችኋል።